ኢትዮጵያ ገብታ አፍን ክፈት ብትይው አይከፍትም። አፉን የሚከፍተው ምግብ ለመብላት ካልሆነ በስተቀር እዚህ ቲክታክ ላይ መጥቶ መክፈት መብቱ ነው። ግን ኢትዮጵያ ካልጋዝ ራሱ አይወጣም። እንደውም ካልጋዝ ይወጣል አይወጣም። በአፍንጫ ነው የሚሰድለት። ድሮን ነው የሚሰድለት በአፉ። እዚህ እኮ ለምን እንደሚናደዱ አላውቅም። እኔ በስልክ አልናደድም። አሁን ስልክ ላይ እየመጡ በዛ ገብተን በዚህ ወተን ምናምን ቢሉ እኔ አልናደድም። ሰው ለምን ኢትዮጵያ ገብቶ አፉን መክፈት ስለማይችል ኢትዮጵያ ገብቶ አፉን መክፈት አይደለም ኢቭን ንጹህ ባንዲራ ኮከብ የሌለው ባንዲራ መያዝ እንኳን አይችልም። ገብቶሻል? ስለዚህ እዚህ ስልክ ላይ መብቱ ነው። ስልኬ ላይ ኢትዮጵያ ስገባ ስልኬን ስለምቀይር ችግር የለውም። እዚህ ላይ ይለምኑ። ግን እኔ እኮ ዓለም እንዳለ እንደዚህ ነው እኮ ድንቆሮች አቁም እንጂ ዓለም እኮ እንደዚህ ነው። አገር ስትገባ በቃ ሀገር ሲገቡማ ድሮም አፋቸው ይከትላቸዋል። ማን ነው ጆከር? የከሳውሻ መስሎ ነው። አሁን እነዚህ አሁን ጆከር እና ጆከር ነው ሮማን አብይ ወንድ የሆነ ሰው ይናገራል ምናምን እያለች አሁን አፋን ትከፍታለች። መጣ እዚህ እስቲ ወንድ የሆነ ሰው ሄዶ ኮከብ የሌለው ባንዲራ ራሱ መያዝ አይችልም። እንኳን አፉን ሊከፍት ይቀርና ማለት ነው። አባከና ሽለላ ፉከራ የለም። ወፍ የምሽለላ የምፉከራ አላያችሁም? እኔ አንድ ጊዜ አንዋር መስጊድ ረብሻ ተፈጠረልሽ። እነዚህ የተገደሉት ልጆች ትዝ ይልሻል? ሰምተሻል? የዛኔ እኔ እዛ ነበርኩ። ጁማ ሰግጄ ስወጣ ልቃወምን ዋይ ልል ማለት ነው። ለምን መስጂድ ፈረሰ ብዬ እናቴ በዛ ጋር ወታደሩ ሲልቅ እግሬ ጫማዬን አውልቄ እዚህ ስልክ ላይ አፍ መክፈት መብታችሁ ነው፣ መጨፈር መብታችሁ ነው። ወንድ የሆነ ሰው ኢትዮጵያ ገብቶ እስቲ ወንድ ከስንት አንዴ እንደ ብርቅ ሲያወሩ ነው ደስ የሚለው እንጂ ሲያለቅሱም ሲዘፍኑም ምንም እንደ ብርቅ ሲሆን ነው። ሁሌ ሲሆን ይሰለቻል። ሁሌ ማልቀስ፣ ነጠላ አንጥፎ ማልቀስ እንዴ! ከውልደት እስከ እድገታችሁ ዛሬ ፍቅራደርና ጀግና ነኝ ምናምን በነጋታው አልቅሶ እንዳይመስልሽ ማሬ። እንደውም ትላንት ያዘው ልቀቁኝ የሚል ዛሬ እንዴት አልቅሰው ቤት እንዴት ምን ሰፈር ሰላም ነው? ቤተሰብ እንዴት ነው? ሰላም ነው? የምን ሰላም አለ? እነዚህ እርግሶቹ እንደውም ጎረቤት እንደውም መተኛ ታቅቶ ማለት ነው። ከዘው እነዚህ እንደውም ከዚህ ሰፈር ማባረር እንደውም ሄዶና ለመንግስት እንቅልፋታጡ ምናምን ብሎ ይነግራሉ ይላሉ። ደግሞ አቤት አይተሻቸዋል? ለቅሶ ቤት ሲያለቅሱ እኮ በዜማ ነው። እንደዚህ እኮ የሚያለቅስ የለም፣ በዜማ ነው። እንዲሁ አንታየ እንደዚህ ሆኖ እንደዛ ሆኖ በዜማ እንጂ እንደዚህ የሚያለቅስ የለም። ዜማ በፍቅር ነው የሚወዱት። ወይ ዛሬ ወይ አሚቲ ብያችኋለሁ። ወይ ፋኒቲ ወይ አሚቲ ነው እንደምመላችሁ። እናንተ ፍልጥ ፋራ ናችሁ። ብስሚላ እኔ ድሮ በጣም አራዳ በቃ እኔ አራዳ ነበር የሚመስለኝ። እኔ እንደዚህ ፍልጥ መሆናችሁን አላውቅም። ኧረ በስሚላ ኦሮሞ በምንጣሙ እንዴ ላሽ ነው እኮ የሚላችሁ እናንተ። ቀን በቀን ጋቢ እየለበሳችሁ እንዴ ያሰለቻችሁ ይሰለቻል እኮ ሁሉም ነገር። እንዴ ምን ሆናችኋል እናንተ? ዋ ሁሌ ማልቀስ ምንድን ነው እሱ? የመሰልቸት ባህሪ ምናምን አታሳዩን እንጂ እንዴ ምን ሆናችኋል እናንተ? ሁሌ ዋይታ ዛሬ ድሮን እንትን አለብን ወረደብን፣ ነገ ድሮን ወረደብን። እንደው ምን ይሻላል? በልጅሽ አቤት የስድብ ናዳ ደግሞ አቤት የተማራችሁት ምንድን ነው ግን? ስድብ ነው
የተማራችሁት? እኔ ትምህርታችሁ ምን እንደሆነ ራሱ አይገባኝም። ምንድን ነው የተማራችሁት? ቆይ እንደውም አንደኛችሁን አሁን ጭራሽ ደንቆሮ ልትሆኑ ነው። ትምህርትም ቆሟል። ጭራሽ ከዚህ በላይ ትደነቁራላችሁ። እንዲያው ምን ይሻለናል? የሚኒሊክ ሲኒ ቡናማ ታጉኝ ዛሬ 5 ብር እየተሸጠ ነው። ቡና እየዞረ አቦ ይመቸው፣ አብዲ ይመቸው፣ አቡም ይመቻት፣ ጆከርም እዚህ ላይ ያሉት እንዳሉ ይመቻቸው። እንደናንተ አይነት ከብት ያለ ማለት ነው። እነሱ የማያድጉበት ምክንያት የለም። ከኋላ እየገረፏችሁ ነው እነሱ የሚያድጉባችሁ። እንዲያው እናንተማ ያምራል። እኔ መቼም ቢያልኩኝ በእናንተማ ግጥሙን ብትይ ዜማውን ብትይ እንዲያው ምን ይሻላል? ድሮን ወረደብን። እንዲያው ማናታችን እኮ ነው ወጥተው ድሮን የወረደብን። እንዲያው እዛ ሸበካ የለም አሉ። እንደው ምን እንደሚሻለን እኔ እንጃ። ወይ እንደው ምን ይሻለናል? አንተ የውባ ዛሬ ደግሞ እንዲያው ተነሳና በቃ የጆከርን ፎቶ እንደው ድርድር አድርግና ከዛ በኋላ እንዴት እንሻለናል? በቃ ክፈት። እንዲያው እናንተ ፍልጥ ፋራ ናችሁ። እናንተን ለማብሰል ማለት ነው። አቤት የምትፈጁት እንጨት ከላይም ከታችም ራሱ እንደ ዳቦ አድርጌባችሁ አትመስሉም እናንተ። ለአንድ ሰው አንድ አይሱዚ እንጨት ራሱ አይበቃችሁም እናንተ። ድርቅ ያላችሁ፣ ኧረ በጣም የማይሰለቻችሁ። በጣም ነው እኮ ሰው የሚያሰለቸው ታውቃላችሁ። ሁሌ ለቅሶ በጣም ይሰለቻል እንዴ! ሁሌ አዝማሪ። ኧረ በስሚላ ትምህርት ተማሩ እስቲ፣ ትምህርት ተማሩ የኔ ውዶች። ምን ሆናችኋል እንዴ? ምናምን ለማለት ሞክሩ። ውጡ፣ እንደዚህ ወጣ ብላችሁ የተማሩ ሰዎች ጋር ዋሉ። ፖለቲካ ከሚያውቁ ሰዎች ጋር ከስድብ ናዳ ውጡ እንዴ! ምንድነው ስድብ? ይሄ ሁሉ ደግሞ ማቆሚያ የለውም እንዴ! እኔ እኮ ነው ወደው የአማራ ፈኖታ ማለት ነው። በቃ ስድብ ነው ስራ። የተማሩት ስድብ፣ አንቺ ደግሞ ማቆሚያ የለውም። ቆይ እነዚህ ማለት ነው አለባጣልናት ነው ያደጉ ልጆች ናቸው። ቆይ ለምንድን ነው እኔ አንዳንዴ ቤተሰብ የላቸውም? እንዴት ያለ ሰውን ቁጭ ብለህ ስታይ እንደው ቤተሰብ አላቸው? ምንድን ነው አስተዳደጋቸው? ምን ማህበረሰብ ውስጥ ያደጉት? አዎ ቤተሰብ ከየት ነው የሚመጡ? አንድ እንደውም ምን ላሉ መሰለኝ አሁን ሲበዛ ወላሂ ሲበዛ የአማራ ልጆች ሆነ እንጂ እንደውም አንድ ላይ በሆነ ሰበብ አንድ ላይ ስትገናኙ ማለት ነው በቃ እንታወቃለን የተገር ልጅነት ምናምን ብለሽ ከጠየቅሽ በእናቴ አማራ ነኝ አባቴን አላውቅም። አንተ ሰው አጀንዳ ይሰጣችኋል፣ እናንተ በሱ ትርገበገባላችሁ። አንድ እውነታ ልንገራችሁ፣ ፋኖ የሚባል ነገር የለም። ፋኖ የሚባል አዲስ አበባ ገብቶ ሊመራ አይችልም። እኔ እየነገርኳችሁ ነው። እንኳን ሊመራ ማለት ነው ባንዲራ ኮከብ የሌለው ባንዲራ መያዝ አትችሉም። እኔ ኢትዮጵያ ደርሼ ነው የመጣሁት። ወንድ የሆነ ሰው ሄዶ እዛ አፉን እስቲ ብሎ ይክፈት፣ ለምግብ ካልሆነ በስተቀር ድሮን ነው የሚለቅብሽ። በአፍሽ የለቀቀው ቤቱ ጋር እንደሚወጣ ራሱ አታውቂውም። ወይ ፈጣሪ ያለ እኔ ቢሆን ኑሮ ማለት ነው እዚህ ቁጭ ብዬ አልሰማም እወጣለሁ። ደንቆሮ ናቸው አልኩሽ እኮ። ሂዱ በቃ ሂዱ። ወላሂ በጣም ነው ምስኪን ነው። ግር እያላችሁ ሂዱ እናንተ ሰዎች። ምን ሆናችኋል? የምንፈራው ምናምን ምን ነው የምንፈራው? እስቲ ሰው እንዴት የሞተን ሰው ይፈራሉ ብላችሁ ማሰባችሁ በራሱ። እኛ ሰውየው ስለምንጠላው ነው
ቆስላም ስለሆነ አገሩን አሽትቶ ስለነበረ እኔ እንኳን አላውቀውም። እኔ አይደለሁም አንቺ የምትጽፊዋ ሴትዮ ምናምን አናውቀውም። ሰውዬውን እኮ በአፈ ታሪክ ነው የማውቀው በነገራችን ላይ እኔ አላውቀውም። የበለጠ ደግሞ አሁን እዚህ ቲክቶክ ላይ ምናምን ሲሙ ሲጠራ እንጂ ማንዩን እኔ ምን ይሰራልኛል? እኔ የሞተ ሰው እንኳን እሱ አይደለም እኔ የሞቱ ዘመዶቼም ትዝ አይሉኝም። አሁን እንኳን ጨጨብሳ የሆነውን ሰውዬ ይቅር ጨጨብሳ ሞቶ ጨጨብሳ የሆነው እንኳን ላስታውሰው የሞቱ ዘመዶቼን እንኳን አላስታውስም። ይገርማችኋል እናንተ ስለምትፈልጉት ኦሮሞዎች ደግሞ ስለማይፈልጉት እንጂ በዚህ ልክ የምትነጋገሩት ምንም የሞተ ሰው ምኑ ነው የሚያስፈራው? የሞተ ሰው ምኑ ያስፈራል? የሞተ ሰው አይደለም የታመመ ሰው ያስፈራል እንዴ? የታመመውን እኔ በአንድ ጥፊ ጧ አላረገውም እንዴ? እንኳን የሞተ ሰው ይቅርና ነገራችሁ እኮ አሁን ቢመጡ አንግባባም ማለት እኮ አብይ እኮ ነገራችሁ እኮ አሁን የሞቱ ሰዎች ቢመጡ አንግባባም አሁን ካለው ቴክኖሎጂ ጋር እሱ ሰውዬን የሚናገረው ነገር ይገርመኛል። እንኳን ከሞተው ጋር አይደለም ካላችሁት ጋር እንኳን መግባባት አቅቶናል። ከቆማችሁት ጋር ራሱ መግባባት አቅቶናል። እንኳን ከሞተው ሰውዬ ጋር ደግሞ ሰላም የሆነ ሰው ይሄ ነገርኩሽ እኮ በአፈ ታሪክ ነው የማውቀው አላውቀውም። እኔ አላውቀውም ልጇ ምናምን የምትባየው እኔ አላውቀውም። የምሬን ነው የምልሽ። አንቺን በእርግጠኛነት የምታውቂው አይመስለኝም። ሰው በአፈ ታሪክ ነው ልናውቀው የምንችለው እንጂ ሰውየው እኔ ምን አይነት ሰው ነው? እኔ ምን አውቃለሁ? እኔ እዚህ ፎቶ ላይ ነው የማየው። ፎቶ ላይ እንደማየው የቆሳሰለ ነገር ነው የማየው እና ቁምጥና በዘር እየተላለፈ የመጣው ከሱ የተነሳ ነው የሚሉት አፈ ታሪኮች አሉ። እኔ የማውቀው ያንን ነው እና ምንም አሁን የሚያረግብ ነገር የለውም። ሁለት ላስረዳሽ የምፈልገው ነገር አብዲ